ሳልመክርም አላልፋት ነገር ምንድነው? እባካችሁን ከክፍለ ሀገርም ከገጠርም የእናት ያባታችሁ ዛር ተሸክማችሁ የምትመጡ አዲስ አበባም ሆናችሁ የእናትና ያባታችሁን ዛር እንዴት ይመለክ እንደነበረ እንዴት ይካደም እንደነበረ ያያችሁ ዘመናዊ ወጣቶች አትከተሉ ይሄን ነገር። በግድ ይሄን አምልኩ፣ ይሄንን ቡና ማፍራት አለብሽ ምናምን ተብላችሁ ቢትታዘዙ፣ ኩሉን ተኳዩ፣ ይሄንን እንሾሽላ ተቀቢው፣ ቡና እንደዚህ አድርገሽ አፍሊ፣ ጨሌውን ተቀበይ ተብሎ ቢነገራችሁም አትቀበሉት። እውነቴን ነው ብላችሁ ያደረገውን ያድርግ። ሳትቀበሉት ኖርማል ኦርቶዶክስ ሆናችሁ ማተብ አስራችሁ የፈለገ ያርጋችሁ። ለምን ዋጋ ያስከፍላችኋል። ዘመናዊ ወጣቶች ሆናችሁ ይሄ ያለፈውን ነገር በመቀበል የምታመጡት ነገር የለም። አንድ ዘመናዊነት የሚገለጠው ደግሞ ልብስን በመቀየር በአራድነት አይደለም። ከእግዚአብሔር ቤት ርቆ በመጨፈር በመፈረክ በምናምን እንደ ልጅቷ እንደፈለጉ በመሆን አይደለም። ዘመናዊነት ማለት መንፈሳዊ ሕይወት መኖር ማለት ነው። በአሁኑ ሰዓት ማምለጥ ነው። እኔ ዘመናዊ የምለው ንስሐ ገብቶ የቆረበን ሰው ነው። እውነት ዘመኑን የዋጀ ነው ዘመናዊ ማለት እና እባካችሁን ወጣቶች ለመበላሸታችሁ ተጠያቂ የሚሆነው በግማሽ % የቤተሰቦቻችሁ ኮተትና የእናንተ መልከስከስም ጭምር ነው። በየሆቴሉ በየናይት ክለቡ በየቦታው በዝሙትም በምንም ከተለያዩ ወንዶችና ሴቶች ጋር ትወስባላችሁ ወይም ደግሞ ይሄ ኃጢአት ይፈጸማል። እንግዲህ እኔ ይሄን ህይወት ስላልኖርኩት ነው እንወስባለን ብዬ ማልናገረውና ይሄንን ስታደርጉት ይጋባል መንፈስ። የሆነ ዱርዬ የሆነ መጥቶ ካንቺ ጋር ፍቅር ሲይዘው አሪፍ ልጅ ነው እኮ ጸባዩ ቆንጆ ልጅ ነው ምናምን ብለሽ ከሱ ጋር ሩካቤ ስትፈጽሚ ጥሩ ልጅ ሊሆን ይችላል። የሱ መንፈስ ግን አንቺ ጋር ይጋባል። እሱን ዱርዬ ያደረገው የቤተሰቦቹ የዛር መንፈስ አንቺ ጋር ይመጣል። ጽንስ ያስወርዳል፣ ሾተል ይሆናል። ስታገቢ ይበቀልሻል። ዲፎርም ወይም ቅርጽ አልባ የሆነ አንሼፕድ የሆነ ልጅ ይወለዳል። ትዳርሽ ጥያቄ ምልክት ውስጥ ነው የሚሆነው። የጸና ነገር አታገኝም። ያሳለፍሽውን ህይወት አስቢና በአንቺ ህይወት ውስጥ በዝሙትም በፍቅርም በተለያየ መዳራትም በፓርቲሲፔት ያደረጉ ወንዶችን ወይም በአንተ ህይወት ውስጥ የገባችውን ሴት አብራህ ከአንተ ጋር ብዙ ላይፍ ውስጥ የገባችን ሴት አስብና ዛሬ ላይ ትዳርህ ላይ ምን እንደገጠመህ አስበው። ብዙ ነገሮች ውስጥ ብትገባ አንድ ነገር ላይ የምታርፈው እሱ ምንድነው? የመናፍስት ተጠቂ ሆነናል። ለመውደቃችን፣ ለመክሰራችን፣ ለመበላሸታችን፣ ለሃይማኖት መክዳታችን፣ ለእያንዳንዱ ጥፋቶቻችን ተጠያቂ የሚሆኑት 90% መናፍስት ናቸው። ሰው የራሱ የሆነ ጥፋተኛ ሊያደርገው የሚችለው ከባድ የሆነ ክፉ ሰው ሆኖ አልተፈጠረም። ሰው ደግ ነው። ሰው የዋህ ነው። 7 ሀብታት የተሰጡት ከነጻ ፈቃድ ጋር የተቀበለ ሀብታም ባለጸጋ የዚህ ምድር ንጉስ ነው። ሰው በነጻ ፈቃዱ ተጠቅሞ ክፉ ቦታ ላይ ይውላል ብዬ አላስብም። ከመጀመሪያው ጀምሮ ግን የቀደመው ጠላት የአባታችን የአዳም ጠላት የሆነው ጋድራኤል የሚባለው ያ በእባብ ላይ ተመስሎ በእባብ ላይ ተደብቆ የመጣው መንፈስ ዛሬም በሚያማምሩ ነገሮች ተደብቆ እየመጣ እየጣለን ያለው። ለዚህ ነው እኮ ጥንተ ጠላት የተባለው። ሰው በፈቃዱ ተጠቅሞ ከሚያጠፋው ጥፋት ይልቅ ዲያብሎስ ተከታትሎን የሚጥለን ነገር ስለሚበዛ እኮ ነው ጥንተ ጠላት የተባለው። የአዳምና ሔዋን ከገነት መውጣት ምክንያቱ ማን ነው? ዲያብሎስ ነው። ለጸበለሱ መብላት ምክንያት ማን ነው? ዲያብሎስ ነው። ከእግዚአብሔር ጋር ለመጣላታችን ምክንያት ማን ነው? ዲያብሎስ ነው። ኢየሱስ ክርስቶስ መጥቶ እስኪወለድ አምላካችን ሆኖ ብቻ ምድር እስኪዋጃት ድረስ ዓመተ ምሕረት እንዲመጣ ምክንያት የሆነው እኮ የሆነው እኮ። ስለዚህ አዳምና ሔዋን በራሳቸው ኃጢአት ሰርተው አይደለም፣ ወይም ደግሞ በራሳቸው ተነሳሽነት ተነስተው አይደለም፣ አሰናክሏቸው ነው። ለዚህ ነው እኮ የኢየሱስ ክርስቶስ መወለድ ያስፈለገው ወደው እንዳላጠፉ ስለታወቀ ነው። ወደው አይደለም ያጠፉት፣ ተገደው ነው። ዲያብሎስ ግን ወዶ ነው የወደቀው። ወዶ ነው ትዕቢተኛ የሆነው። ወዶ ነው እኔ አምላክ ነኝ ብሎ የተናገረው። ከልቡ አመንጭቶ እንጨትና እንጨት ተፋጭቶ እሳት እንደሚፈጥር ከራሱ ሐሳብ ጋር ተፋጭቶ ትዕቢትን አወጣ ይላሉ አባቶች ሲናገሩ። ሰይጣን ግን ተደብቆ መጥቶ ጥያቄ አቀረበ። ይሄን አትብሉ የተባላችሁት ለምን እንደሆነ ታውቂያለሽን ብሎ ጥያቄ አቀረበ። ስለዚህ ሰይጣን አሁንም በሚታየው በሴት ልጅ መቀመጫ ላይ፣ በወንድ ልጅ ደረት ላይ፣ በሚያበሩ በሚያበጨልጩ፣ በገንዘቡ፣ በመኪናው፣ በሚያማምሩ ነገሮች ላይ ተቀምጦ ይሄን ነገር አየኸው፣ ይሄን ነገር ብትይዘው ምን ይመስልሃል ይላል። ምንም ችግር የለውም አሪፍ ነው ስትሉ ጊዜ ይሄን ነገር ለማግኘት ግን ይሄን ማግኘት አለብህ፣ ይሄን ማድረግ አለብህ ብሎ ምን መስዋዕት እንደምታቀርብ ያሳያል። ስለዚህ የሰው ልጅ ክፉ አይደለም። ያ ማለት እኮ ክፉ ነው ካለን እኮ ሰው ውይ ሰውን ማመን ቀብሮ ነው እያልን ሰውን የምናማርር ከሆነ እግዚአብሔር እንከን አለበት ማለት ነው። እግዚአብሔር ሲፈጥረን እንከን አለበት ማለት ነው። ክፉ አድርጎ ነው የፈጠረን ማለት ነው። ከሰይጣን የባሰ ለሰይጣን ተንኮል የምናስተምር አድርገን ራሳችን የምንመለከት ከሆነ እግዚአብሔር ችግር አለበት ማለት ነው።
እንደዚህ መሆን የለበትም። እግዚአብሔር ምንም አይነት እንከን የለበትም። ንጹህ አድርጎን የፈጠረን ግን ከነፃ ፈቃድ ጋር አብሮ ስለሰጠን በነፃ ፈቃዳችን ተጠቅመን ወደቅን። በአንድ በኩል ደግሞ ዲያብሎስ እንድንወድቅ ምክንያት ነፃ ፈቃዳችንን ኪድናፕ ማገትን የሚባለው አገተብንና ባሪያ አደረገን። ነፃ ፈቃዳችንን አግቶ የሱ ተጠቂዎች አደረገን። አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ባሪያ ተብሎ የዕዳ ደብዳቤ ተጽፎብን ነበረ። ክርስቶስ በዮርዳኖስ ሲጠመቅ ዕዳ ደብዳቤው ተሰረዘ የተባለው እኮ ለዚህ ነው። ባሪያ አደረጋቸው። ስለዚህ ባካችሁን ይሄ የእናቴ አባቴ ከራማ ነው ከቅድመ አያት የመጣ ነው ተብሎ ሲነገራችሁ አዎ እሺ ብሎ ማዳመጥ፣ ከዛ ቡና ፍሩ ሲባል እሺ፣ ይሄን አድርጉ ሲባል እሺ ብሎ መታዘዝ የእድሜ ልክ ዋጋ መክፈል። ይኸው ልጆቻቸው ላይ ሁሉ መጥቶ የእድሜ ልክ ዋጋ ከፈሉ። በነዛ በምንትያ ወንዶች ልጆቻቸው በጣም ብዙ ደናግላን ሴቶች ድንግል ናቸው ፈረሰ። በዛ ሰፈር ውስጥ ያሉ ሴቶች ፈጀናቸው አለ ልጁ ሲናገር እየሳቀ። እኔ ያልተገናኘኋት ሴት የለችም ሰፈር ውስጥ አለ። 2 3 እየሄድኩኝ እንደፈለግኩ ነው ማገኛቸዋል። ግንባሬን እንደዚህ እርከን ካረኩት በቃ ኮስተር ካልኩኝ ትመጣለች። መታ ልጥፍ ነው የምትለው ደረት ይላል። መንፈስ ነው የሚስባት። ያያታል፣ በቁጣም ያያታል፣ በዝሙት አይንም ያያታል። ሄዳ ደረቱ ላይ ልጥፍ ነው በቃ። ምን ታርግ ወድ አይደለም። ከዛ የኔ ጀግና ትለዋለች። ሽፍቶች በየጫካ ውስጥ ሽፍቶች ሲሸፍቱ ከመንደር ወጥተው ሲሸፍቱ በአንድም በፖለቲካ ጉዳይም ነው የሚሸፍቱት። በአንድ በኩል ደግሞ ጥይት እንዳይመታቸው እላቸው ላይ ጥይት መከላከያ ምናምን ክታብ ምናምን ተደርጎ ኮተታ ተደርጎ ነው የሚሄዱት። ይሄን መንፈስ ተሸክመው ደግሞ ሌሊት መጥተው ሴተኛ ዳሪ ጋር ወይም አንዲት ሴት ባል ያላት ሴት ቆንጆ ሴት ከሆነች ባሏን መርዛ ብሎ ወይ ገሎ የሰው ሚስት ይቀማል። ከዛ በኋላስ የኔ ጀግና ትለዋለች። ለምን ተይዛኗ በዛ መንፈስ። ይሄም እንደዛ ነው የሚሆነው። በቃ የትኛውን ቦታ ላይ ብትሄዱ አብዛኛው መንፈስ የሚወራረሰው በቡዳ መንፈስና በዝሙት መንፈስ ነው። በቃ በመተያየት እስቲ ቲክቶክ ላይ ጀበና እዚህ ላይ አስቀምጣ ስደንስ ካየ አንዱ በቃ ትሬንድ ይሆናል። ያም ይከተለዋል። የሆነ ድስት ላይ ተቀምጣ ጉራን እንደዚህ አድርጋ የሆነ ምናምን ስትሰራ ካየ ያም ይቀባበለዋል። አለባበስ ላይ ይቀባበለዋል። ሊፕስቲክ ላይ ይቀባበለዋል። ቅንድብ ላይ ሁሉም መቀባበል ነው። ለምን? በቡዳ ተበላልቷል። እርስ በርስ ተበላልቷል። ራዕየ ዮሐንስ ምዕራፍ 13 ላይ የሚናገረው ይሄን እኮ ለመንፈሱ ምስል አለው፣ ለአውሬው ምስል አለው፣ ለምስሉም ደግሞ ትንፋሽ አለው ያለው ይሄን ነው። አውሬው የተባለው ያ የሚባለው ነው። እንግዲህ እናንተ የምታውቁት አውሬ አይደለም። በባህሪው አውሬ የሆነው የዚህ ዘመን ኤቲስትነት፣ ፓጋንነት፣ ልቅነት፣ ግዴለሽነት ማለት ነው። እግዚአብሔር ይቅር ይበለን፣ እግዚአብሔር ይማረን። የገንዘብ ጥማት ያለባቸው ገንዘብና ገንዘብ ብቻ የሚያስቡ ሀብት ንብረት የሚሰበስቡ የቅባት እምነት ተከታይ ሊሆን ይችላሉ። የሌላም የአስተሳሰብ ተሐድሶች ሊሆን ይችላሉ። የውስጥም ካህናት ሆነው ጤነኛ ዶግማና ቀኖና ትውፊት ተከታይ ሆነው ግን ደግሞ ገንዘብ ያታለላቸው አገልጋዮች ሊሆን ይችላሉ። ብቻ በዚህ ምክንያት ህዝቡን ብልትም ያረጉታሉና ራሳችሁን ጠብቁ ነው። በሌላው ደግሞ ትልቁ ችግር ደግሞ የዝሙትና የአስማት ችግር ነው። እንደ ሶስተኛ ከተወሰደ ዝሙት፣ እንደ ሁለተኛ ከተወሰደ ደግሞ አስማት። ይሄ ችግር እንደ ችግር እንዲቀጥል እኛ ዝም በሉ እየተባልን ነው። ስለዚህ ምዕመናን በቤታችሁ ሆናችሁ እየጸለያችሁ ብትከሰመታችሁ ያስቀደሳችሁ ብቻ ሃይማኖታችሁን ብትቀጥሉበት ነው የሚሻለው ብዬ ነው የማስበው። ካህንን ለንስሐ የታመመ ሰው ካለ ደግሞ ምናልባት የሚመጡ ከሆነ ጸበል እንዲረጩላችሁ እሱም ችግር ነው። እኔ አድነዋለሁ እያሉ እንቁላል እያፈረጡ የሆነ ነገር እያደረጉ ምናምን እየቀቡ ነው ነገር እያደረጉ የሚያደርጉት ነገር አለ። ለህመም መጥራት ከባድ ነው በአሁኑ ሰዓት ካህንን። እሱን ተዉት። ለእርቅ፣ ለለቅሶ፣ ለሰርግ፣ ለግራጁዌሽን እንዲባርኩ ንስሐ አባት አለ ለማለት ካልሆነ በስተቀር ለሌላ ነገር አባቶችን መቅረብ በአሁኑ ሰዓት ከባድ ሆኗል። በእውነት በድፍረት እንድናገር የሚያደርገኝ ብዙ ነገር ስላየሁ ነው። ብዙ ምዕመናን ተበልተዋል። በጣም ብዙ ምዕመናን ወድቀዋል በዝሙት። በጣም ብዙ እህቶቻችን ተሰናክለዋል። በሰባኪ በእኛም በአባቶችም በዲያቆናትም በአገልጋይ በአጠቃላይ ትንቢተ ሳቤል ላይ እየተፈጸመ ነው ያለው። እንዲሁም ደግሞ ፍካረ ኢየሱስ እየተፈጸመ ነው ያለው። የክርስቶስ ትንቢት ማለት ነው። ፍካረ ኢየሱስ እየተፈጸመ ነው ያለው። በአጠቃላይ ፍጻሜው ዘመን ላይ ደርሰናል እና ምዕመናን ራሳችሁን ጠብቁ ነው።
የምትወቀሱበትም አንዱ ትልቁ ነገር ደግሞ ምንድነው? በደንብ አስተውላችሁ አገናዝባችሁ ቤተክርስቲያንን በተገቢው መንገድ አስራት በኩራት ባለማውጣት ምዕመናን ማለት ነው። በተገቢው መንገድ ገንዘቡ ተገኘም አልተገኘም ባገኛችሁ ሰዓት አስራት ማውጣት፣ ቤተክርስቲያን መጥቶ በስርዓቱ ማስቀደስ፣ ጸበል መጠመቅ የላችሁበት። በቃ ሰንፋችኋል። በዚህ ህይወት ውስጥ ከዚህ ነገር ወጥታችኋል። በእርግጥ ወዳችሁም አይደለም፣ መውቀስ በእናንተን ከባድ ያደርገዋል። በምዕመንነታችሁ መጥታችሁ ብታዩት ነገር ያናድዳችሁ ይሆናል። እንዴት ከአባቶች ይሄ ነገር ይታያል? እንዴት አባቴ ዘረኛ ይሆናሉ? በፊት ኢህአዴግ በነበረበት ሰዓት ይሄኛው መንግስት ባልመጣበት ጊዜ በየቤቱ እየዞሩ ጸበል ይረጩ የነበሩ አባቶች አሁን ቀርተዋል። ለምንድን ነው? ምክንያቱ ምንድን ነው? እንደገናም ደግሞ በብዛት ብሔራቸው ስለ እውነት እንናገር ከተባለ ማለት ነው ብሔራቸው ተመሳሳይ የሆኑ አባቶች ደግሞ በብዛት በየሰው ቤት ደግሞ ተለቀዋል። ምክንያቱ ምንድን ነው? ከላይ ጀምሮ ከፓትርያርክ እስከታች ድረስ መንግስትና ሃይማኖት ለምንድን ነው መዋቅሩ እኩል እንዲሄድ የሚደረገው? ለምንድን ነው ሃይማኖት ለብቻው የማይተወው? ምዕመኑ በራሱ ግራ የገባው እኮ ለዚህ ነው። እና በጣም ያስጨንቃል። ጊዜው ስለሚያስጨንቅ ምዕመናን አንገታችሁን ደፍታችሁ በቤታችሁ እየሰገዳችሁ እየጸለያችሁ ቤተክርስቲያን ለማስቀደስና አንዳንዴም ትክክል የሚያስተምሩ ከሆነ ወንጌሉን ለመስማት ትመጣላችሁ ማለት ነው። ስሜታቸውን ማያንጸባርቁ ከሆነ ሰባኪያን የግል አስተሳሰባቸውን ማያንጸባርቁ ከሆነ እንጂ በጣም ከባድ ነው። ማህበራዊ ሚዲያውን ስትከፍቱት ከባድ ነው። የምታዩት ነገር ከባድ ነው። የምትሰሙት ነገር ከባድ ነው። ለዚህ እኮ ነው ኢቢኤስን ለማየት እኮ ልባችሁ የሚያዘነብለው። የሰይፉ ፋንታውን ፕሮግራም በ24 ሰዓት ውስጥ 100 ምናምን ሺህ 50 ምናምን ሺህ ፕሮግራም የሚታየው መዝናኛ አባይ ቲቪ ላይ ሌላ ቦታ ላይ የቅዳሜ መዝናኛ ምናምን ላይ ሰው ትኩረት የሚያደርገው እኮ ተጨንቆ እኮ ነው፣ ወዶ አይደለም። ግራ ገባው። ቢያንስ እኮ ትንሽ ልሳቅ ልዘና ልበል ብሎ እኮ ነው። እና ተምታታብን። በዚህ አሁን እንኳን በቀደም በለቀኩት ማነው አስራተ ገብርኤል በሚባለው እንኳን ቪዲዮ ስለቅ አረ መምህር ተምታታብን፣ ግራ ገባን እኮ ምናምን ብላችሁ ትጽፋላችሁ አይደል? እሱም ደግሞ ከትናንትና ወዲያ መቼለት ነው ተስፋዬ ማን ነው ብሎ ጻፈና ከላይ ሚስጥሩ ሲገለጥ ምናምን ብሎ ጻፈ። ይሄ ዩቲዩበሮች የሰውን ትኩረት ለመሳብ ተምብሊናቸውን ወይም ደግሞ የዩቲዩባቸውን ርዕስ ትኩረት ለመሳብ እስቲ ምን አለ ምን ሊል ነው? ይሄ ደግሞ በቀደም መምህር በደንብ አድርጎ ስለሱ ስለተናገረ መለሰለት እንዴ ብለው ሰው እንዲገባ በሲስተም አድርጎ የጻፈበት መንገድ ነው። በጣም የሚገርማችሁ ነገር እና የጻፋችሁት ኮሜንት ግን አሳዘነኝ በእውነት። ለምን ምን ያህል ግራ እንደተጋባችሁ ነው የሚያሳየው። መለየት እንዴት እንደተቸገራችሁ የዋሃን አሉ። መረጃ እንኳን እያቀረብንላቸው በትዳሩ ላይ እንዴት እንዳደረገ ቴዎሎጂ ሳይገባ መምህር ነኝ ብሎ አትሮስ ጨብጦ መጽሐፍ ቅዱስን ገልጦ ላስተምር። እኔ እንኳን ራሱ ገና አንድምታ ገና እየተማርኩ እኮ ነው ያለሁት። እናንተ መጋቢ አዲስ ለመባል መጋቢ ብሎ ለመባል ገና 5 ዓመት እኮ ትምህርት ያስፈልገዋል። ቴዎሎጂ ተመርቅ ያለው ቁጭ ማለት አያስፈልግም። የእውነቴን ነው የምላችሁ። እባክህን ቴዎሎጂ ገብተህ ተማር ብዬ የለመንኩት የነበረው ወደፊት ብዙ ኦዲዮ አወጣላችኋለሁ። ቴዎሎጂ አልተማረ፣ የትኛውም ኮርስ ትምህርት ቤት ሰንበት ትምህርት ቤትም አልተማረ። ካህናት አባቶች ልብሰ ተክህኖ ለብሰው ከኋላው ተቀምጠዋል እኮ ከቅዳሴ እንደወጡ አጋንንት ስላስጮኸ ብቻ እሱ ቆሞ እያስተማረ ምንም አይነት የቤተ ክርስቲያናችን የመጽሐፍ ቅዱስ ትምህርት ያልተማረ ሰው ቆሞ እያስተማረ ጥቅስ ጠቅሶ ስላስተማረ ወይም ምዕመናን እሱም ብለው ስለሚመጡና እንግዲህ ለመጠመቅ ለመፈወስ የሚመጡ ሰዎች ሳንቲም ከወረወሩ ብለው እኮ ነው አባቶች ለዚህ ሰው መድረክ ሰጥተውታል። እንኳን ለሱ ለኛ እንኳን ራሱ በጥንቃቄ መሆን አለበት እያልን ማለት ነው እንዴ። እና ስለዚህ ሰው እየተናገርን እኮ ነው። እንዴት ከሴት ጋር በዝሙት እንዴት እንደወደቀ እኔ እኮ እንደው መምህር እንዴት በዚህ ልክ የሰው ኃጢአት ታወጣለህ? እግዚአብሔር ከባቴ አበሳ ነው ትሉኛላችሁ ብዬ አስቤ ነው። በጣም ፈርቼ ነው እንጂ ብዙ ነገር ከመውጣት እችላለሁ። በዝሙት የወደቀበትን ነገር ያወራበትን ድምፅ ራሱ በጣም የሚያስጠላ ቆሻሻ የሆነ ነገር እንደዚህ እንኳን በመረጃ በቪዲዮ እንኳን እያወጣን ኧረ መምህር ግራ ተጋባን እኮ ነው። ማንን እንመን? ቀድሞ ይሄ ልጅ የቀሲስ ፋንታሁን ካሜራማን ሆኖ በነበረበት ሰዓት የቴሌግራም ግሩፕ ላይ ራሱን በዚህ ለስለስ ባለ ድምፅ ምናምን በጣም ብዙ ነገሮች አድርጎ ስለነበረ አሁን መምህራችን ይሉታል። ምን የተመርቆ ነው?
የትኛው ቴዎሎጂ፣ የትኛው አብነት ትምህርት ቤት፣ የትኛው ኮርስ ተምሮ ነው መምህር የሚባለው? እንኳን እሱን የራሴ መምህር ለመባል ራሱ ገና በጣም ብዙ ይቀረኛል እኮ ነው። እንደ ሁሩ ወመሃሩ ተብዬ ደቀ መዝሙር የሚለው ሰርተፍኬት ስለተሰጠኝ እኮ ነው። እና በረጅም ዓመት ከ89 ዓመተ ምህረት ጀምሮ በቤተ ክርስቲያን ስላገለገልኩኝ ነው እንደው ይሄ መምህር የሚለውን ቤተ ክርስቲያን ከሰጠሽኝ እሺ ልስራበት ብዬ ነው እንጂ በጥንቱ ከመጣን መምህር የሚለው ማዕረግ በጣም ከባድ ነው። ወንበር ዘርግቶ የሚያስተምር ምናምን ነው። ግን በአሁኑ ሰዓት በዚህ በፈጸሚያው ዘመን ቴዎሎጂ ቢያንስ ገብቶ ተመርቆ ወይም ደግሞ ቤተክርስቲያን ሂድና አስተምር ሁሩ ወመሃሩ ወይም ሂዱና አስተምሩ ብላ ቤተክርስቲያን ስትፈቅድልን እሺ ብለን እንውጣ ብለን ነው ወንጌልን ለማስተማር። ለመመስከር ችግር የለውም። ለማስተማር ግን መጽሐፍ ቅዱስን ከፍቶ ለማስተማር ግን በዚህ ልክ ካህናት በተቀመጡበት ምንም አይነት ቴዎሎጂ ትምህርት ሳይኖራን ሰው ድፍረት ኖሮት እንደዚህ ሲያስተምር ከባድ ነው በጣም። ለምን ማንነቱ እየታወቀ ባግራውንዱ ያደረገውን ነገር እየተናገርን እንዴት አድርጎ እንዳጭበረበረ ገንዘብ የብዙ ሰዎችን ገንዘብ ወስዶ እንዴት እንደሚነግድበት የመርካቶም ንግድ የዱባይ ብትሉ ምናምን እንዴት እንደሚሰራበት ብዙ መረጃዎችን እያቀረብን ካህኑ ገብተው በእነሆ ሚዲያ በልዑል ማለት ነው በፍቅረ ገብርኤል ላይ ገብተው እንዴት አድርገው ካህኑ እንደተናገሩ ሰምታችኋል። ጠቋር አለበት ላዩ ላይ ልፈውስ ብሎ የሚወጣው በናርሲሲስት ባህሪው ነው፣ በኢጎ ነው፣ ወይም ደግሞ በማን አለብኝነት ደንፍቶ ነው የሚወጣው። በቃ ይሄ የመፈወስ የማስተማር የማጥመቅ ፍላጎት ስላለው ነው። ይሄንን ደግሞ ማንም አልከለከለውም። ግን ቴዎሎጂ ይማር ግባና ተማርን ያለው በሱ ጸጋ ማንም አይቀናም። ጸጋ ከሆነ እኔ ወጥቼ ስላላጠመቅኩኝ እሱ ለምን አጠመቀ አይደለም እኮ። ግን ቤተ ክርስቲያን በምታዘው መንገድ ይሄድ ነው። መጀመሪያ ንስሐ ይግባ፣ የሰረቀውን ገንዘብ ይመልስ፣ ይቅርታ ይበል። ሌብነቱ ታውቋል፣ የሚያደርጋቸው ነገሮች ታውቀዋል። በፈጣጣ አሁንም እንደገና ካፈርኩ አይመልሰኝ መልሶ ደግሞ እንደገና ደግሞ ተስፋዬ ማን ነው ብሎ መጣ። ቀጥታ የሚያወራው በሙሉ ስለኔ ነው። ግን አንተ ማን ጠራህ ሊል ይችላል። አሁን ደግሞ ሌላ ቪዲዮ ሰርቶ እኔ ያልኩት ተስፋዬ እግዚአብሔር ነው፣ አሁንስ ተስፋዬ ማን ነው? እግዚአብሔር ነው ያልኩት ነው የሚለው የህፃን ጨዋታ። ይሄ ጢባጢ ቤት አቃላችሁ ይሄ ሞኛ ሞኝ አለመማሩ ጥቅሙ ይሄ ነው። ለሱ ማለት ይጠቅመዋል። ለሱ ለምን ደፋር ያደርገዋል? ያልተማረ ሰው ደፋር ነው ይላል አይደል እንዴ? እኔ 3 ዓመት የሰዋስወ ብርሃን ኮርስ ተምሬ የሰንበት ትምህርት ቤትን ኮርስ ተምሬ ገና ደግሞ አሁን ደግሞ ሌላ ትምህርት እየተማርኩ ነው ያለሁት። ገና ነው እኮ ምኑንም ሳይማር አንድ ሰው በዚህ ልክ ወጥቶ እንደዚህ መሆን የለበትም። እና ግራ ተጋባን ያላችሁት በዚህ ልክ ለስለስ ብለው ስለሚመጡ ነው ሰዎች። ከባድ ነው። እኔም ችግር ካገኛችሁ ውቀሱኝ የምለው እኮ ለዚህ ነው፣ ለቤተ ክርስቲያን ሲባል ነው። በዚህ ልክ እኔም አጥፍቼ ከሆነ እኔም ችግር ውስጥ ቤተ ክርስቲያን የምከትበት መንገድ ካለ አስተምሮ ውስጥ ችግር ካለ የማስተካከለው ነገር ካለ አስተካክላለሁ። ራሴን እያረምኩ ነው የምሄደው።